ጤና ይስጥልኝ። ዛሬ ስለ ስፔስ ወይም የህዋ ሳይንስ አምስተኛ ክፍል አቀርባለሁ። በክፍል 4 ባለ 3 አቅጣጫ ወይም ባለ 3 ዳይሜንሽን ተረድተናል። ዛሬ ደግሞ ባለ 3 አቅጣጫ አቀርባለሁ። ባለ 3 ገጾች ወይም 3 አቅጣጫ 3 የሚለኩ አቅጣጫዎች ያለው ቦታ ወይም ቁስ አካል ሲሆን ርዝመት፣ ወርድና ቁመት ወይም ጥልቀት ይይዛል። ባለ 3 አቅጣጫ ውስጥ ቁስ አካል ጠፍጣፋ ብቻ አይደሉም፣ ድምፅ አላቸው፣ ቦታም ይይዛል። ለዚህም ነው በእውነተኛ ሕይወት ውስጥ በአካል መገናኘት የሚችሉ። የእውነተኛው ዓለም አግባብነት በገሃዱ ዓለም የምንገናኘው ሁሉም ነገር፣ ሕንፃዎች፣ ተሽከርካሪዎች፣ ሰው እና አብዛኞቹ ዕቃዎች 3 አቅጣጫ ናቸው። ነገሮችን የምንገነዘበው በ3 አቅጣጫዎች ነው እና የእኛ የጥልቀትና የቦታ ግንኙነት ስሜታችን በዚህ ግንዛቤ ላይ የተመሰረተ ነው። ባለ 3 አቅጣጫ ርዝመት፣ ቁመትና ወርድ አለው። ይዘት ምንድን ነው? ይዘት አንድ ነገር ወይም ንጥረ ነገር የሚይዘው የቦታ መጠን ነው። እንደ ዕቃው መጠን የሚለካው እንደ ሴንቲሜትር ኪዩቢክ ወይም ሊትር ባሉ አሃዶች ነው። ስለተከታተላችሁን ያመሰግናለሁ። በቀጣይ ስለ 4 አቅጣጫ እናቀርባለን።